ኢራን ድሮኖቿን በብዛት ወይም በጅምላ ስለምታዘንብ ተከላካይ ሀገራት ያላቸውን ውድ ሚሳኤሎች በፍጥነት እንዲጨርሱ ያደርጋቸዋል የሚል ስልት አላት። እናም $50,000 ለማምከን $4 ሚሊዮን ታስበጅታቸዋለች። በማዕቀብ ውስጥ የምትገኘው ኢራን እነዚህን ድሮኖች የሰራቻቸው በቀላሉ ከሚገኙ የሲቪል ኤሌክትሮኒክስ ዕቃዎች ነው። እናም አሜሪካ የማምረቻ ግብአትና ሰንሰለቱን ለመቆጣጠር አስቸጋሪ ይሆንባቸዋል የሚል ግምት ይዛለች። በዚህም ይህንን ዘገባ እስከምናጠናቅርበት ጊዜ ድረስ ብቻ 2000 ድሮኖችን ተኩሳ 11 ሀገራትን ደብድባለች። ከዱባይ ኢንተርናሽናል ኤርፖርት እስከ ጀበል አሊ ኤርፖርት ድረስ ኢላማዎች ወድመዋል። ለዚያም ነው የነ መሐመድ ቢን ዛይድ ሀገር ያቺ የምስራቅ አፍሪካና የመካከለኛው ምስራቅ ሽፍቶችን የምታስታጥቀው ኤሚሬትስ መከላከያ አለቀብኝ እያለች አለቆቿን ድረሱልኝ ስትል የተደመጠችው። ለዚህ ግን አሜሪካና እስራኤል በጦርነቱ መሃል አዲስ ስልትና ፈጠራ ይዘው ቀርበዋል ይላል ጋዜጠኛ ቶም ፎርማን። ኢራን የጀመረችውን ርካሽና ውጤታማ የድሮን ጦርነት አሜሪካም ተቀላቅላበታለች። አሁን ጦርነቱን ማን የተሻለ ቴክኖሎጂ ታጥቆበታል ከሚለው ይልቅ ማን ርካሽ በሆነ መሳሪያ ብዙ ጥፋት ያደርሳል ወደሚል ፉክክር ተቀይሯልም ይላል። በተለይ አሜሪካ ራሱን የኢራንን ድሮን ኮርጃ ልክ እንደ ሻሄድ ያለ ድሮን አምርታለች። ስሙንም ሉካስ ብለዋለች ይላል ጋዜጠኛ ቶም ፎርማን። This is the Lucas drone, low-cost unmanned combat attack system. ይህ የአሜሪካ ሉካስ ድሮን የኢራኑን ሻሄድ ድሮን ሳያዛንፍ ቀድቶ የተሰራ ነው። አሜሪካኖች መጀመሪያ ላይ ይህንን ድሮን የሰሩት የኢራንን ድሮን እንዴት መከላከል እንዳለባቸው ለመለማመድ ነበር የሚለው ጋዜጠኛው፣ ነገር ግን ድሮኑ ውጤታማና ረካሽ መሆኑ ሲታወቅ አሜሪካ ለራሷ ጥቃት እንድትጠቀምበት ወሰነች ይላል። ፔንታገን ከሉካስ ድሮኖች አንዱን ለማምረት የሚያወጣው $10,000 አይበልጥም። የአሜሪካው ድሮን ግን ምንም እንኳን ሙሉ በሙሉ ከኢራኑ ሻሄድ የተቀዳ ከኢራኑ ድሮንም ዋጋ የረከሰ ቢሆን አሰራሩ ግን የተሻሻለም ወይም አድቫንስድ ነው። ለአብነት የአሜሪካኖቹ ድሮኖች በጠላት ወረዳ ላይ ሲበሩ የራሳቸውን የዋይፋይ ሲግናል በመልቀቅ የጠላት ወታደሮች የእጅ ስልክ ላይ እጅ ስጡ የሚሉ መልእክቶችን በጽሑፍና በምስል በመላክ የፕሮፓጋንዳና የስነ ልቦና ጦርነትም ማካሄድ ይችላሉ። የሉካስ ድሮን የራሱን የሆነ የካሜራና የሴንሰር ሲስተምም ይዟል። እናም ኢላማውን በራሱ ለይቶ የመምታት ብቃትን ተጎናጽፏል። ይህ አሜሪካ በጦርነቱ መሃል የመጣላት ርካሹን የኢራን ድሮን ከእርሱም በረከሰ ድሮን የማጥቃትና የመከላከል ስልት ነው። እስራኤልም ከዓለም ሁሉ የላቀ ነው የምትለውን ባለብዙ እርከን መልታይ ላየር ዲፌንስ ሲስተም ተጠቅማ በጅምላ የሚመጣውን የድሮን መንጋ ለመቋቋም እየጣረች ነው። ለአጭር ርቀት ሚሳይሎች አይረንደም የተሰኘው ጸረ ሮኬትና ጸረ ድሮን ጥቅም ላይ ውሏል። ከረዥም ርቀት ለሚነሱት ዴቪድ ስሊንግ የተባለው የአየር መከላከያ ስልት፣ ከከባቢ አየር ውጭ የሚመጡት ባላስቲክ ሚሳይሎችን ለማክሸፍ ደግሞ አሮ 2 and 3 የሚባለውን ትገለገላለች። ከዚህ በተጨማሪም ጎስፕል የተባለ የኤአይ ስርዓት በመጠቀም የጠላት ኢላማዎችን በሰከንዶች ውስጥ ለመለየት ለጀት አብራሪዎች መረጃ የሚሰጥ የአርቲፊሻል ኢንቴሊጀንስ ስልት አብጅታለች። ኢራን በመጀመሪያዎቹ የጦርነት ቀናት ርካሽ መሳሪያ በማብዛት የእስራኤልንና የአሜሪካን ካዝና ለመገዳደር ብትሞክርም ዋሽንግተን መለዋን ይዛ ቀርባለች። የራሷን የኢራንን ፈጠራ ተጠቅማ ከኢራን ባነሰ ዋጋ ባመረተችው ድሮን ኢራንን እየመከተች ነው። ለዚያም ይመስላል ፕሬዝዳንት ትራምፕ ለኢራን ጦር ዘቦች ያለ ቅድመ ሁኔታ እጅ ስጡ ሲሉ የተደመጡት። እጅ ስጡ፣ እጅ ካልሰጣችሁ እጣችሁ መሞት ነው። በበኩሌ እንድትሞቱ ፍላጎቴ አይደለም፣ እናንተም ይህንን ትመርጠውታላችሁ ብዬ አላስብም አሉ። Perfectly safe with total immunity, or you'll face absolutely guaranteed death, and I don't want to see that. They don't want to see it either. ቁም ነገሩ ኢራን እጅ ትሰጣለች ወይ የሚለው ነው። ኢራን በእርግጥ የጦር መሪዎቿ ተመናምነዋል፣ የአመራር ስርዓቷም ተዛብቷል፣ ኢኮኖሚዋም ማዕቀብ ውስጥ ነው የሚለውን የሚያትተው የዘጋርዲያኑ አሊ ቫኤዝ የአሜሪካ መንግስት ዘንድሮም ሆነ ድሮ ኢራንን በተመለከተ ሁለት የተሳሳቱ ድምዳሜዎች አሉት ይላል። አንደኛው ኢራን በምክንያት የምትመራ ሀገር አይደለችም፣ ይልቁንም በሃይማኖታዊ ስሜት የታወረች ሀገር ናት። እናም በኢኮኖሚ ብናደቃት ህዝቧም ቢራብና በጦርነት ብትወጋ ለፈጣሪ ስለ የከፈልኩት ነው ብላ ታምናለች የሚል ሲሆን፣ ሁለተኛው ደግሞ በአንድ ጠንካራ ምት የሚፈራረስ ደካማ አምባገነን ስርዓት አላት ብሎ መመልከት ነው ይልና እውነታው ግን ለየቅል ነው ሲል ያስቀምጣል። ኢራን ሃይማኖታዊ አክራሪነት ያለባት ብትመስልም በተግባር ግን ስሌት የምታውቅና ለስልጣን የምትጠነቀቅ ፕራግማቲክ ሀገር ናት። ለሃይማኖት ብለው ራሳቸውን ያጠፋሉ የሚለው ግምትም ስህተት ነው። ይህንን ለመመልከት የ2015ቱን የኒውክሌር ስምምነት መመልከት በቂ ነው። በወቅቱ ኢራን ማዕቀቡ በርትቶ አደጋ ሲመጣባት
ታላቋ ሰይጣን ከምትላት አሜሪካ ጋር ለድርድር ተቀምጣለች። አምና 12 ቀናት በተደረገው ጦርነት ከአሜሪካና እስራኤል ጥምር ጥቃት የተረፈችበትን ውጊያ እንደ ድል ቆጥራው የመታየቷ ነገርም ኢራን መትረፍን ብቻውን እንደ ድል የምትቆጥር ሀገር በመሆኗ ነው እያለ ይቀጥላል። እናም የኢራን ስርዓት ከርዕዮተ ዓለም ይልቅ ለህልውና ወይም ሰርቫይቫል ቅድሚያ የሚሰጥና እንደ አስፈላጊነቱ የሚተጣጠፍ ፕራግማቲክ መሆኑን ይሞግታል። በመሆኑም ኢራን ለአሜሪካ የሚሰጥ እጅ ይኖራታል ብሎ ማሰብ ወሰብሰብ ያለ ምኞት መሆኑን ለማስገንዘብ ይሞክራል። ኃያሉ የአሜሪካ ኢኮኖሚ በኢራን የድሮን መንጋዎች ይንገዳገዳሉ የሚለውን ጥያቄ ማንሳት እዚህ ጋር ልክ ነው።